ምን አደርግ ዘንድ ትወዳለህ? እስኪ በሉት። ምን አደርግ ዘንድ ትወዳለህ? የሐዋርያት ሥራ ምዕራፍ 9 ቁጥር 6 ላይ ይህንን ኃይለ ቃል እናገኘዋለን። በዚህ ርዕስ ላይ ዛሬ እግዚአብሔር እኛን የሚያስተምረን የሚመክረን የሚገስጸን ትልቁ ነገር ቅዱሳን አባቶቻችን የጠየቁት ጥያቄ አስተውለን ለሚጠየቀው አካል ጠይቀነው ለነርሱ የታዘዙትን እኛ ደግሞ በእነርሱ መንገድ መሄድ ነው። እግዚአብሔር አምላክ በዚህ መንገድ እንድንሄድ ያበቃን ዘንድ ፈቃዱ ይሁንልን። ምን አደርግ ዘንድ ትወዳለህ? በዚህ ቃል ላይ ቃሉን የተናገረው ማን ነው? ቃሉ የተነገረው ስለማን ነው? ምን አደርግ ዘንድ ትወዳለህ? እንዲያደርግ የተነገረው ነገር ምንድነው? እኛስ ምን እናደርግ ዘንድ እንወዳለን? አራት መሰረታዊ ነጥቦችን በአጭር ደቂቃ ውስጥ እንመካከራለንና የቤት ስራ ይሆናቸዋል። ይህንን የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 15 ያለውን በቤት ሁላችንም እናንብበው። ጊዜ ላለማባከን ያህል ነው። ምን አደርግ ዘንድ ትወዳለህ ብሎ የጠየቀው ማን ነው ብለን ስንጠይቅ ንዋየ ኅሩይ ምርጥ ዕቃ የተባለው ሐዋርያው ቅዱስ ጳውሎስ። ቅዱስ ጳውሎስ ይህንን ቃል የተናገረበት የጠየቀበት ቦታ ደግሞ ደማስቆ የምትባል ከተማ ላይ ነው። ወደ ደማስቆ ከተማ እየገባ እያለ አንድ ትልቅ ኃይል ፊቱ ላይ ቆመ። የማይታይ የማይጨበጥ የማይዳሰስ ግን ያ ኃይል ኃያል ነኝ የሚለውን ሽባ የሚያደርግ ዓይኑን የሚጨፍን ጉልበቱን ውሃ የሚያደርግ ኃይል ነበረ። እሷም ብልጭታ ነበረ፣ ትንሽዬ ብልጭታ። ይህን ብልጭታ ሲያይ ሊገል የነበረው ሊያሳድድ የነበረው ያስር ዘንድ የነበረው ሰው ሽባ ሆነ። አናገረው። ለምን ታሳድደኛለህ ብሎ ጠየቀው። ዓይኔን ጨለማ እግሬን ቄጠማ ሁለመናዬን ውሃ የሚያደርግ እኔ የማሳድደው እርሱ ማን ነው ብሎ ጠየቀ። አያችሁ፣ የተሰቀልኩት የሞትኩት ሞትን ድል አድርጌ የተነሳሁት ያረኩት ዳግም ለፍርድ የምመጣው ኢየሱስ ክርስቶስ ነኝ ሲል እኔ አንተን አላሳደድኩም። እኔ አንተን አላሳደድኩም። ማንን ነው ሲለው ጴጥሮስን ዮሐንስንና ያዕቆብን ነው የምፈልገው። እነሱን መንካት ማለት እኔን መንካት ነው። ታዲያ እነርሱን መንካት አንተን መንካት ከሆነ ምን አደርግ ዘንድ ትወዳለህ ብሎ ጠየቀ። ደስ አይልም? ምን አደርግ ዘንድ ትወዳለህ? ዓይኑን ያጨለመበት አስተሳሰቡን ባዶ ያደረገበት አካል ማንነቱን ሲያውቀው ምን አደርግ ዘንድ ትወዳለህ አለ። ምን አደርግ ዘንድ ትወዳለህ ተብሎ የተጠየቀው ማን ነው ብለን ስናነሳ ሰማይን ያለ ምሰሶ ምድርን ያለ ካዝማ ያጸና ከ5500 ዘመን በኋላ በገባው ቃል ኪዳን መሰረት ከሰማያ ሰማያት ወርዶ በአጭር ቁመት በጠባብ ደረት ከድንግል ማርያም በድንግልና ተጸንሶ በድንግልና የተወለደ ወልድ ዋህድ መድኃኔዓለም ኢየሱስ ክርስቶስ ነው። ምን አደርግ ዘንድ ትወዳለህ ተብሎ የተጠየቀው። ዛሬ እኛስ ምን እናደርግ ዘንድ ትወዳለህ ብለን የምንጠይቀው ንዋየ ኅሩይ ምርጥ ዕቃ ሐዋርያው ቅዱስ ጳውሎስ አምላኩን ያገኘው አምላክን ነው። ምን አደርግ ዘንድ ትወዳለህ ብሎ የጠየቀው አምላካችን መድኃኔዓለም ኢየሱስ ክርስቶስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 7 ላይ እንደምንመለከተው ወንድ ልጅ ተወልዶልናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም ንጉሥ፣ የዘላለም አባት ተብሎ ይጠራል የተባለው መድኃኔዓለም ኢየሱስ ክርስቶስ እኛን ካዳነ በኋላ ሞትን ድል አድርጎ ካረገ በኋላ ሐዋርያው ቅዱስ ጳውሎስ ሐዋርያትን ሲያሳድድ መልሶታልና ታዲያ ምን እንዲያደርግ አዘዘው ስንባል የመጀመሪያው እንዲያደርግ ያዘዘው ነገር ወደ ኋላው እንዲመለስ። ወዴት እንዲመለስ? ወደ ኋላው። በደንብ እናስተውል። ወዴት እንዲመለስ? ወደ ኋላው። ወደ ኋላው የሚመለሰው ወዴት ነው? ወደ ደማስቆ መግባት ሳይሆን ወደ ኢየሩሳሌም መመለስ ነው። ዛሬ እያንዳንዳችን ኢየሩሳሌምን ትተናት ወደ ደማስቆ እየሄድን ነውና ተመለሱ ይለናል እግዚአብሔር አምላክ። ታዲያ እኛስ እየተመለስን ነው? ደማስቆ የኃጢአት ምሳሌ ናት። ኢየሩሳሌም የጽድቅ ምሳሌ ናት። ደማስቆ የሲኦል ምሳሌ ናት። ኢየሩሳሌም ደግሞ የገነት የመንግስተ ሰማያት ምሳሌ ናት። ምን አለው እግዚአብሔር አምላክ ጳውሎስን? ወደ ኋላ ትመለስ ዘንድ አለው። ሁለተኛ ምን አደርግ ዘንድ ትወዳለህ ሲለው ያሳይሁማል አለው። ምን ይሉሃል? ያሳይሁማል። ዛሬ እኛ እንድናይ ያስፈልገናልና ምንድነው የምናየው? እውነት ብቻ ነው የምናየው። ምንድነው የምንሰማው? የእግዚአብሔር ቃል ሆኖን እውነት ነው የምንሰማውና ያሳይሁማል አለው። ማን ነው የሚያሳየን ሲባል ወደ ኋላ ስትመለስ
ኢየሩሳሌም ላይ ያለው ሐናንያ ሁሉንም ያሳይሃል አለው። ወደ ሐናንያ ጋር ይዘውት ሄዱ። ሁለተኛው ምንድነው? ማሳየት። ያየው ነገር ምንድነው? አንተ አሳዳጅ የነበርከው ዛሬ ትሳደድ ዘንድ መጥተሃል አለው። ጳውሎስ ሰማ። አያይም እኮ በሰው እየተመራ ነው ሄደው ያሳይሁም አላለው። ስለዚህ በዛች ከተማ ላይ ተመልሶ ሲገባ ሐናንያን ሲያገኘው ሐናንያ ደግሞ አሳየው። ከዓይኑ ላይ ቅርፊት አነሳለት። ክብር ምስጋና ለአምላካችን ይሁን። እንግዲህ እኛ የኃጢአት ቅርፊት ዓይናችን ላይ አለ። ጳውሎስ ላይ የነበረው የኃጢአት ቅርፊት፣ የመግደል ቅርፊት፣ የማሳደድ ቅርፊት፣ የክፋት ቅርፊት ተገፈፈና ወደቀለት። አጥርቶ አየ ይለናል። አጥርቶም አየ። ከዚህ በኋላ ነው ጳውሎስ ወደ ኋላው ከተመለሰ በኋላ ዳግመኛ ሌላ ወደ ኋላ እንዲመለስ ያደረገው። ወዴት ሄደ? ወደ አረቢያን በረሃ ነው ሄደው። በአረቢያን በረሃ ውስጥ ለ3 ዓመት ያህል የምንኩስናን ሕይወት ፈጸመና ወደ ኢየሩሳሌም ዳግመኛ መጣ። ወደ ኋላ የተመለሰ ሰው ይማራል። ወደ ኋላ የተመለሰ ሰው በደሉን፣ ኃጢአቱን፣ ክፋቱን ይለያል። ወደ ኋላው ተመለሰ። ወደ ገዳም ሄደ። ራሱን አረቀ፣ አስተማረ። ወደ ኢየሩሳሌም ዳግመኛ መጣ። ምን አደርግ ዘንድ ትወዳለህ? እንግዲህ ከኢየሩሳሌም ከገባ በኋላ 14 መልእክታትን ጻፈ። 4 ታላላቅ ጉዞዎችን ተጓዘ። በመጨረሻ ምርጥ ዕቃ የተባለው ሐዋርያው ቅዱስ ጳውሎስ በሮም አደባባይ ላይ አንገቱን ለሰይፍ ሐምሌ 5 ቀን ሰጠ። ምን እናደርግ ዘንድ እንወዳለን? ለሰማዕትነት ድረስ እንድንጋደል ይፈልጋል። ሌላኛው ምን አደርግ ዘንድ ትወዳለህ ሲለው በአሕዛብ ዘንድ ምስክር ትሆን ዘንድ አለው። ወደ ኋላ ተመለሰ ብሏል። ያሳይህም አለው። በዚሁ ላይ ነው የምናገኘው። ከዛ በኋላ ለአሕዛብ ሁሉ ምስክር ትሆን ዘንድ፣ ምስክርነቱ ሰማዕትነት ነው። በሃይማኖት መጽናት ነው። መጻፍ ነው፣ ማጻፍ ነው፣ ማስተማር ነው። ሐዋርያው ቅዱስ ጳውሎስ በሮም ግዛት ላይ እንዳያስተምር በተከለከለበት ቦታ ላይ 2 ደቀ መዛሙርቶቹን ይልካቸው ነበር። ማናማን? ጢሞቴዎስንና ቲቶን ይልካቸው ነበር። ጢሞቴዎስ ጳውሎስ ገብቶ ማስተማር ባልቻለበት ቦታ ላይ፣ ቲቶ ጳውሎስ ገብቶ ማስተማር ባልቻለበት ቦታ ላይ እየገቡ እንዲያስተምሩ አድርጓቸዋል። እኛስ ወደ ኋላ ተመልሰናል። ምን አደርግ ዘንድ እወዳለሁ ይብላችኋል? ጠይቀናል። እኔ መግባት ባልቻልኩበት ቦታ ላይ ወንድሜ ደስታ እንዲገባ ፈቅጄለታለሁ? እርቁ እንዲገባ ፈቅጃለሁ? ወይስ ከእናንተ ማለማን ፈቅጃለሁ? እንዳልገባ ተከልክያለሁ? የትኛው አክሊላችን፣ የትኛው መልካም ምግባራችን፣ የትኛው ከአላውያን ነገስታት ጋር ከኢአማንያን ጋር የተከራከርነው ክርክር ነው እንዳንገባ ቢከለክለን? ቅዱስ ጳውሎስ እኮ 2 ዜግነት ያለው ነው። የቤተ መንግስትም ሰው ነው፣ መልሶ የቤተ ክህነትም ሰው ነው። ለዚህ እኮ ነው እንዳይገባ የሚከለከለው። ስለዚህ ቅዱስ ጳውሎስ እንዲህ ያደርግ ነበረ። እኛስ ታዲያ ምን እናደርግ ዘንድ እግዚአብሔር ይፈልጋል? የመጀመሪያው እግዚአብሔር ከኛ የሚፈልገው እንማር ዘንድ ነው። ምን ይፈልጋል? እንማር ዘንድ ነው። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈላቸው መልእክቱ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ታዲያ ስንቶቻችን ተምረናል? ስንቶቻችን ለመማር ጉጉት አለን? ስንቶቻችን ተምረንስ ልናስተምር ዝግጁ ነን? ስለዚህ እምነታችን፣ ሃይማኖታችን ልንመሰክር የምንችለው ምን ስንሆን ነው? ስንማር ነው። መማራችን ደግሞ ካልደፈረሰው ምንጭ ሊሆን ይገባል ማለት ነው። መጽሐፈ ምሳሌ ምዕራፍ 1 ከቁጥር 1 እስከ 7 ድረስ ስንመለከት እንዲህ ይለናል። እኔ አባቴን የምሰማ በእናቴም ዘንድ የምወደድ ልጅ ነበርኩኝ ይላል። ሁላችንም አባታችንን እንሰማለን፣ በእናታችን ዘንድ እንወደዳለን። አሁን ጥያቄ ይሄንን ነው። የሚማር ሰው ሁልጊዜ አባቱን ይሰማል፣ በእናቱ ዘንድም ይወደዳል፣ የታዘዘውን ሁሉ ይፈጽማልና። ምን አደርግ ዘንድ ትወዳለህ ስንባል ይሄንን ነው። በነቢየ እግዚአብሔር ዳንኤል ላይ አድሮ ሲነግረን በትንቢተ ዳንኤል ምዕራፍ 1 ቁጥር 18 ላይ የሚገርም ነገር እናገኛለን። ትምህርታችን ወሰን ገደብ እንደሌለው ይነግረናል። ሐናንያ፣ አዛርያ፣ ሚሳኤልና 3 ደቂቅና ዳንኤል ወደ ፋርስ ባቢሎን ተልከዋል። ወደ ዩኒቨርሲቲ ገብተዋል። ልክ እኛ ሄደን እንደተማርነው ማለት ነው። እኛ ስንማር በሀገራችን በምናውቀው ቋንቋ በምናውቀው ማህበረሰብ ነው። እነርሱ ግን ሲማሩ በማያውቁት ማህበረሰብ፣ ባህላቸው ባህል ባልሆነበት፣ ሃይማኖታቸው ሃይማኖት ባልሆነበት በፋርስ ባቢሎን እንዲማሩ ሄዱ። በዩኒቨርሲቲ ውስጥ ግን ጮማ ነው የሚበላው፣ ጠጅ ነው የሚጠጣው። ምን አሉ? እኛ እንግዶች ነን፣ መጻተኞች ነን፣ እንፈራለን፣ እነዚህ ይገሉናል አላሉ። ምንድን ያሉት? እኛ የምግብ ያረክሰናል። ምን ያደርገናል? ያረክሰናል። ምክንያቱም እኛ ጾማለን፣ እኛ ሕግ አለን፣ እኛ የተባረከውን ነው የምንበላው። እግዚአብሔር ብሎ ያለን እንበላለን፣ አትብሉ ያለን ደግሞ አንበላም አሉ። እንኪ ሐሳብ
ለኛ ሽምብራና ውሃ ብቻ ስጠን አሉት። ይሄማ ሊሆን አይችልም፣ ብዙ ወርቅ ብዙ ብር ተቀብለንባችኋል፣ ብዙ ሂሳብ በእናንተ ላይ አለን። እናንተ በትምህርታችሁ ከደከማችሁ፣ እናንተ ከከሳችሁ፣ ከጠቆራችሁ የእስራኤል ንጉሥ ዝም አይለንም፣ ከፍ ብሎ አንገታችን ዝቅ ብሎ ባታችንን ይቆርጠናልና ያቀረብንላችሁ ትበሉ ዘንድ ግድ ባላቸው። ፈትኑናል። ምን በሉ? ፈትኑን። ስንት ቀን? 10 ቀን። በ10 ቀን ውስጥ እኛ ከሌሎች ተማሪዎች ከስተን ከተገኘ የእናንተን ጮማ እንበላለን፣ የእናንተን ጠጅ እንጠጣለን አላቸው። ለ10 ቀን ተፈተኑ። ተማሪ በልጠው ተገኙ። ስለዚህ ዳንኤል ምክትል ፕሬዝዳንት ሆነ። አናንያ፣ አዛሪያና ሚሳኤል ደግሞ አገረ ገዦች ሆኑ። አያችሁ፣ ስንማር እንዲህ ነው። ከንጹህ ምንጭ ስንማር እንዲህ ነው። ትምህርታችን ወሰን ገደብ ግድብ እንደሌለው ማወቅ ያለብን ለዚህ ነው። እግዚአብሔር ያስተምረናል። ባስተማረን ትምህርት ደግሞ ልንበረታና ልንጸና ይገባናል። ትንቢተ ኤርምያስ ምዕራፍ 6 ከቁጥር 1 ጀምሮ ስንመለከት ይህን ይነገራል። ኤፌሶን ምዕራፍ 6 ቁጥር 1 ላይ ሲነግረን እናንተ ልጆቻችሁን በእግዚአብሔር ምክርና ተግሳጽ አስተምሯቸው ያለ። ስለዚህ እንማር ዘንድ እግዚአብሔር አምላክ ይፈልጋል። ሁለተኛ መተከልና ማደግን እግዚአብሔር አምላክ ይፈልጋል። ምን ይፈልጋል? መተከል፣ እንድንተከል ይፈልጋል። መተከል ብቻ አይደለም፣ ተተክለን እንድናድግም ደግሞ እግዚአብሔር አምላክ ይፈልጋል። ቦሻያጪ ሃይ ቦሻያጪ ሃይ ታቆጡ ምጣቃሪ ሃይ አማዲ ሆኖ አይ ይፎጆይ እሰድ ሃይ እግዚአብሔር የሚፈልገው እንደዚህ ቦሻ አንጭታ ይወንዲ አይስይድ ቦሻ አንጭታ ሞደ ፈረሰ በሰበሰታ ምን ይሄ ቦሻ ሄደይዋ ቦሻ ሄደይዋ ይደርስ እዝጌሪ ሲካማለ እኛም ታዲያ ልክ እንደዛኛው ማለት ነው ተተክለን ከዛ በኋላ በቅለን ማደግን ይፈልጋል። ልበ አምላክ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 1 ከቁጥር 1 እስከ 4 ድረስ እንመለከት እንዲህ ይለናል። ወዘህጎ ያነብብ መዓልተ ወለሊተ ወይከውን ከመዕፅ እንተ ትክልታ በመዋዘማል እንተቱ ፍሬሃ በበጊዜሃ። የእግዚአብሔር ሰው የእግዚአብሔርን ቃል የሚሰሙ ሰዎች ውሃ አጠገብ እንደተተከለ ተክል ይሆናሉ፣ ያድጋሉ፣ ያብባሉ፣ ድርቀትን በእነርሱ አይኖርም ይለናል። እግዚአብሔር ከኛ ምን ይፈልጋል? ተተክለን ማደግን። ተተክለን ስላደግን ነው ወንድማችንን ነገር ልንድረው ያሰብነው። እርሱ ቤተሰቦቹ እናቱና አባቱ ተወልደው አድገው ወልደውታልና እርሱ ደግሞ ምን ሊሆን ነው? አባት ሊሆን ነው። ተራው እያንዳንዳችን እንደዚህ ማለት ነው። በመንፈሳዊ ሕይወታችን ደግሞ ከዚህኛው በበለጠ በፍሬ የምንታይ ልንሆን ይገባናል። በሃይማኖት ልንታይ የምንችል ሊሆን ይገባናል ማለት ነው። ስለዚህ መተከልና ማደግ ይኖርብናል ማለት ነው። መተከላችንም ደግሞ በምርጥ አሰስ ገሰስ በሌለበት እሾህ በሌለበት በአሪፉ መሬት ላይ በመልካሙ መሬት ላይ ምርጥ ዘር ሆነ ልንተከል ይገባናል ማለት ነው። ኢሉሚናንት ዛሬ ስለ ቤተ ክርስቲያን ደንታ በሌላቸው ሊቃውንት ባሉበት ዘመን እንኳን እኛ ልንጸና ይገባናል፣ ልንቆም ይገባናል። ስንቆም ታዲያ ከእውነትና እውነት ጋር እንጂ እንደው ከማሸርገድ ጋር አይደለም መሆን ያለበት። አስተውሉ። በአብይ ጾም የምንሰማቸው ድሮ በገናውን ስንሰማ እንደነበረ ዛሬ ድንበል ጨፍር እየተባልን ያለ ነው። ክርስቶስ የጾመው ጾም ነው። ማንም የጾመው አይደለም። ነቢያቱ የጾሙት ጾም አይደለም። ሐዋርያቱ የጾሙት ጾም አይደለም። ምእመናን የጾሙት ጾም አይደለም። ማን የጾመው ነው? ክርስቶስ ራሱ የጾመው። አምላክ ለጾመው ጾም ደግሞ ሕግ ተቀምጦለታልና እንዳታጨበጭቡ ተብለናል። ከበሮ እንዳትመቱ ተብለናል። ጸናጽል እንዳትጸነጽሉ ተብለናል። ታዲያ ዛሬ ማን ነው እንዲህ አይነቱን ያመጣ ያለው? ከተተከል ከተማር ካወቅን ይሄን እንቃወማለን ማለት ነው። በአባቶቻችን መንገድ እንሄድ እንላለን ማለት ነው። ጽናታችን ይሄንን ነው። በዚህ አይነት ጸንተን ልናስተምርና ልንማር ቆመን ልናስቆም ይገባናል ማለት ነው። አብረን ከሆነ ማኔ ተቄል ፋሬስ የሚለውን በትንቢተ ዳንኤል ላይ የተነገረውን ተመዘንክ፣ ቀለም ተገኘ፣ መንግስትህ ዛሬ ትከፈላለች፣ ለሜዶን መንግስትህ ትሰጣለች። ፍርድ እንዳይመጣብን ጽናታችን በጊዜው አለ ጊዜው ሊቃውንት ሲከራከሩልንም ሊቃውንት ከጎናችን ቆመው ሲከራከሩንም ልንጸና ይገባናል ማለት ነው። ሊቃውንቱ ለስለሆነ የእውነት እና የሐሰት አሉ። የማቴዎስ ወንጌል ትርጓሜ ላይ ምን ይለናል? በእንጦንስ አስኬማ የሚነግዱ ይኖራሉ። ኋላ ላይ የሚመጡት ነጋዴያን የሆኑ ጳጳሳት፣ ነጋዴያን የሆኑ ቆሞሳት፣ ነጋዴያን የሆኑ ቀሳውስት ይመጣሉ። አዎ ምናየው ዘመናችን ይሄንን ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ ሲነግረው በመጨረሻው ዘመን ላይ ይለናል ሰው ከእምነት ፈቀቅ ይላል ይለናል። ሰው በአንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ እቤት እናንብበው። ያስነባናል፣ ያስለቅሰናል። ቆም ብለን ስናይ አሁን በእኛ ዘመን ላይ ያለ መሆኑን እናያለን። የአምልኮ መልክ አላቸው፣ ኃይሉን ግን ክደውታል።
ኃይሉን ግን ክዶታል። ግን እኔ ጥምጣሚ ነኝ፣ እኔ ቄስ ነኝ፣ ግን የጥምጣሙ የቅስና ዋጋ ግን ጥየዋለሁ። ከዚህ ልንጠነቀቅ ይገባናል። በዚህ አይነት መንገድ ይሄዱ እግዚአብሔር አምላክ ይመልሳቸው ዘንድ ፈቃዱ ይሁንልን። ስለዚህ ከጸናን በኋላ ምን አደርግ ዘንድ ትሻለህ? ዘር እተካ ዘንድ እሻለሁ። እያችሁ ዘር እንድንተካ እግዚአብሔር አምላክ ይፈልጋል። ትዳር እንድንመሰርት ወይም እንድንመነኮስ ከሁለት አንድ እንመርጣለን። የትኛውን? ሶስተኛ አማራጭ የለንም። ወይ ማግባት ወይ መመንኮስ። ስንመነኩስም ቆባችን ባለቤታችን ትሆነናለች ማለት ነው። አለቀ። ስለዚህ የመነኮሰ ማለት የሞተ ነው፣ ሬሳ ነው፣ በድን ነው፣ ዘመድ አዝማድ የለውም። ብቻውን ማን ይሆናል? ጳውሎስ ሆኖ አገልጋይ ይሆናል ማለት ነው። ዛሬ ስንመነኩስ ግን ቪኤት ለመንዳት ነው። እግዚአብሔር ከዚህ ሰውረን ዘንድ ፈቃዱ ይሆንልን። እውነተኞች ሆነን ታዲያ ዘርን እንድንተካ ስንፈልግ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ የተባረኩት ዘርን ወደ ታች የምናመርት ያደርገን ዘንድ የሆነ እግዚአብሔር ፈቃዱ ይሆንልን። የመጨረሻው ምን አደርግ ዘንድ ትወዳለህ ሲለን ከእግዚአብሔር ጋር እንኖር ዘንድ እግዚአብሔር ይወዳል። ከማን ጋር? ከራሱ ጋር እንኖር ዘንድ። እንዲህ ይለናል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 31 ላይ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይቃወመናል? የለም፣ ማንም አይቃወመንም። ዛሬ እኮ እየተቃወምን ያለነው፣ እየተጣላን ያለነው፣ እየተለያየን ያለነው ለምንድን ነው? ከእግዚአብሔር ጋር ስላልሆነ። ከእግዚአብሔር ጋር የሆነ ትውልድ ግን ሁሌ እውነትን ተናግሮ ያሳምናል። አይደለም ተናግሮ ተራምዶ ያስተምራል፣ ተራምዶ ይመክራል፣ ተራምዶ ይመልሳልና አንድ ታሪክ ልበልና ልተክልለው። እንግዲህ ታዲያ እኛ ከእግዚአብሔር ጋር ስንሆን በአባቶቻችን ሕይወት እናያለን። መጽሐፈ መነኮሳት ላይ ማር ይስሐቅ ላይ የምናገኘው ትልቅ ታሪክ አለ። ምእመናን በሙሉ ከቤተ እግዚአብሔር ርቀው ነጋዴያንና ሻጭ ለዋጮች ሆኑ። በሰንበት ቤተክርስቲያን መጥቶ የሚያስቀድስ ያጣሉ። ስለዚህ መሪጌታ ቀሲስ ሊቁ ምን አደረጉ? ጥምጣማቸውን ከወትሮ በበለጠ ጠምጥመው መቋሚያቸው የብሩን መቋሚያ ይዘው ጭራቸውን ይዘው መስቀላቸውን ይዘው ወደ ገበያ ሄዱ። በሰንበት ገበያ ተጀመረ። ምን ያርጉት? ወደ ገበያ ሄዱ። ማን? አባታችን። ሊገዙ አይደለም፣ ሊሸምቱ አይደለም፣ ሊሸጡ አይደለም፣ ሕይወት ሊቀይሩ ነው የሄዱት። ወደ ገበያ ገቡ። ሕዝቡ ሁሉ ደነገጠ። ምንድነው ያስደነገጣቸው? አንደኛ ጥምጣማቸው፣ ሁለተኛ መቋሚያቸው፣ ሶስተኛ ጭራቸው አስደንግጧቸዋል። አለባበሳቸው፣ ፊታቸው ያስፈራል፣ መብረቅ መስለዋል። ዝም ብለው ገበያውን መሃል ለባል ሰምጥቀውት አልፈው ተመልሰው ወደ ቤተ መቅደስ መጡ። ወደ ቤተ ክርስቲያን ሲመጡ ነጋዴያኖቹ በሙሉ ንብረታቸውን ቁጭ አድርጎ ባዶ እጃቸውን አባታቸውን ተከተሉ። ዛሬ እንዲህ አይነት አባት አለ? የምንከተለው አለ? አርአያ የምናደርገው አለ? ገበያው ተፈታ። ህዝቡ በሙሉ ተከትሏቸው መጣ። ህዝቡን ጥያቄ ጠየቃቸው። አባታችን ከወትሮ አለባበሶ ለየት ባለ ሁኔታ ከወትሮ በተለየ አቋም ወደ ገበያ መጥተው ገበያውን ሰንጥቀው መሃል ለመሃል ተመልሰው ወጡ። ምን ተፈጠረ ቢሉ ሌባ ይዤ ልነግራችሁ አሏቸው። ምን ይዤ? ሌባ ይዤ። የምን ሌባ? ቤተ ክርስቲያንን ሲሰርቃት፣ ቤተ ክርስቲያንን ሲቦረቡራት፣ ቤተ ክርስቲያንን ሲያፈርሳት የነበረ ሰው አግኝቼ ይዤዋለሁኝ አሉ። የት አለ? ተራ በተራ ነው እናዩ አሏቸው። መጥቶ ሲያዩ ጉድ 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 እያለ ሁሉም ሰው አየ። ያዩት ማንን ነበረ? ራሳቸው። እያንዳንዱ ህዝብ ያየው ማንን ነው? ራሱን ነው። ራሱ ሌባ መሆኑን፣ ራሱ አፍራሽ መሆኑን፣ ራሱ ቀማኛ መሆኑን አሳዩት። በምን? መስታወት ነበረ ቁጭ አደረጉት። ሌባ ማን ነው? እኔ ስመጣ ራሴን ነው ማየው። ጉድ እያልኩኝ እሄዳለሁ። ጉድ በፈረንጅኛ አይደለም በእኛኛ ነው። ቢናይ አርት። ስለዚህ እንዲህ የሚያስተምሩ አባቶች፣ እንዲህ የሚመክሩ አባቶች፣ እንዲህ የሚመልሱ አባቶች ያስፈልገናል። ምን ሲሆን? እግዚአብሔር ከእነርሱ ጋር ከሆነ እነርሱ ገና ከመናገራቸው አይደለም በመሄዳቸው ብቻ እንከተላቸዋልና። የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁኝ አለ። እግዚአብሔር ከኛ ጋር ከሆነ ማን ይቃወማል? ማንም። ስለዚህ ወንድማችን የነገ ሙሽራችን የዛሬ በዐቢይ ጾም ሸኙኝ ያለ ወንድማችን ለዚህ ክብር ወቅቶልናልና ክብር ምስጋና ለአምላካችን ይሁን። ጠቅልያለሁ። ወደፊት ግን በዋህ ጊዜ ወሃ አርባኒና ለኢያይ ይሽ ያብሩ አከው እንሽቴ እዳነግዴ ወይ መቋሜ ብነግድም አው ብንደርጎ ይሳሬማ እምር ዋድ እደስታን አሐሴት አንደባ ነገ ትዳር መሰረት ላይ ቦሸናት ይኮደ ቀና ነው አንደባ ሂዶ ይሾን ኮደ ቀና ታዲያ በደስታ ንረቀ
ብነ የኮደቀን ድንባርነት አመብን ገክዱን ምርጥ ቅማማ ተዋይ ገደ ሰባትኝ አቦኙ